እና እንደዚህ ነው የምለብሰው። እየተከፈተ አስቸገረኝ እኮ አይ ኖ ዩኒፎርም ነው የሚመስለው ግን ለአንድ ለ30 ደቂቃ ወይም ደግሞ ለአንድ ሰዓት ዋክ ማረግ ከሆነ ማለት ነው ከውስጥ ዌስት ትሬነር ለብሳለሁ። ሀበሻው ነው ቦርጫ የሌለበት የለም። ስቲል እየከሳውን ቢሆን ቦርጫ አለብኝ። ብዙ ጊዜ የማያስታውቀው ለምንድን ነው ዌስት ትሬነር ነው የሚባለው የፋሃ እሱን ስለምለብስ ነው። እንደውም ኢትዮጵያ አንዲት ልጅ አለች እምሮ ሳሲ ሼፕ ወይ የምትሸጥ እሷ አይቻታለሁ። እሷ ጋር ማለት ነው እሱን ከውስጥ አደርግበታለሁኝ። ጂምን ብሰራም ዋክ ባደርግም ማለት ነው ስቲል ቦርጫ አለኝ። ይሄን ለማጥፋት መከራ ነው እኮ ሀበሻውን የሌለበት የለም። ያው እንደምታዩት ከውስጥ አድርጌያለሁ። ለ24 ከቻላችሁ ማለት ነው 24 ሰዓት ሙሉ ሳታወልቁትኝ ብትለብሱት መልካም ነው። አንዳንዴ ከልብስ ስር ለብሳለሁ። ያው ይጨንቃችኋል ምናምን ግን ግዴታ መልበስ አለባችሁ ብዬ ነው የማስበው። እና ላይክ ሰውነታችሁን ይሰበስብላችኋል። አሪፍ ነው የሚያደርገው፣ ቅርጽ ይሰጣችኋል። በየቀኑ ልበሱት ከቻላችሁ። ካልቻላችሁ ግን ተውትኝ፣ ግዴታችሁ አይደለም። እና እንደዚህ ያደርጋለሁ። ከዛ በኋላ ዘጋዋለሁ። ይሄንን ማንቦታ ይሆን አያችሁ ዘጉትኝ ጥንጥዬ ነው የሚያደርገው ሰውነቴ። ብዙም ጥንጥዬ ባያደርገው ማለት ነው። እና ወጥቻለሁ ማለት ነው። እና ዛሬ በጊዜ ነው መስማሚ ወጣሁት። አየሩ በጣም ቀዝቀዝ ይላል እና መጀመሪያ ዋክ ነው ማደርገው። ከቻልኩ ዛሬ ጂም አደርጋለሁ። አሚን ሄዳለሁ። ካልቻልኩ ደግሞ አንድ ሰዓት ዋክ አደርጋለሁ እንደፈረደብኝ ማለት ነው። ሌላ ምን አለ? ያው የሚጮህ ነገር አለ። ድምጼ ከተሰማችሁ እኔ እንጃ። እንቅልፌ ነው ሳልተኛ ዛሬማ በስመ አብ ወመንፈስ ቅዱስ ላይቭ ላይ ነው ከእናንተ ጋር ስቀባጠር ያደርኩትኝ። አሁን ለ45 ደቂቃ ወይ ለ1 ሰዓት ወይ ለ30 ደቂቃ ዋክ አድርጉ። እንዲህ ዙሪያውን ነው የምሄድላችሁ ማለት ነው። እና ዛሬ ሌላ ቦታ ነው የመጣሁት። በስመ አብ ወመንፈስ ቅዱስ ዋክ አድርጌ ከተመለስኩ በኋላ ለ3 ሰዓት ነው ምናምን ተኛው። ብዙም አልተኛውም። መቼስ ደግሞ ነገር አያጣኝም። ከእንቅልፌ ስነሳ አንዱ ለክፎኝ ውይ በዚህ በጠዋቱ ብቻ። ለማንኛውም እህቴን ትንሿ እህቴን ላገኝ ልሄድ ነው። ሻወር ከወሰድኩ በኋላ አብረን ሜካፕ እንቀባባለን። ከሻወር ተመልሻለሁ። በስመ አብ አሁንም እንቅልፍ ላይ ያለሁት አልነቃሁም። ለማንኛውም ግን መጀመሪያ የምሰራው ቅንድቤን ነው። ቅንድብ መስራት አልችልም። አለማምዱኝ። ሜካፕ መቀባት የምችሉ ሰዎች ቅንድብ መሰራት አለማምዱኝ። አልችልም። በእንትን ሲሆን ነው የሚመቸኝ። በምራው ይሄ በስልኩ የለም በሱስ ሰራው ነው ቅንድብ የሚመቸኝ። ለምን እንደሆነ አላውቅም፣ ግን ብዙ አላደርግም። ብቻ ከላይ ከላይ ዝም ብዬ እንደዚህ ነው የምነካካው ማለት ነው። ለምን ጥቁር ስለሆነ ፊቴ ላይ ድምቅ ይላል። አንዳንዴ ብራውን እቀባለሁ፣ ግን ለምን እንደሆነ አላውቅም። ልክ እንደ ድሮ ሰው በጥቁር ቅንድቤ ማስመር ነው ደስ የሚለኝ። ብዙ አለቃውም አለ አይደለ? ተቀብቻለሁ፣ ግን አልተቀባውም። እንደዛ መሆን አለበት። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ቲክቶክ መንደር ያላችሁ መቼስ እናንተ ናችሁ እዛ እኔን አላስቆም ያላችሁኝ። እንዳታበዙት። ይሄኛውን ተሰራ ላሳያችሁም እንዳትጮው። አይ ነው ቅንድቤ በየሰርጉ በየድግሱ የማይጠፋውን ሹመቴን ነው የመሰልኩትኝ፣ ግን ቢያንስ አበጥረዋለሁ፣ በደንብ ፍለፊቱን አበጥረዋለሁ። እኔ ግን ደስ የሚለኝ አሁን ላይ ማለት ነው ይቀርቷል። አሁን ላይ ያለው ምንድነው በጄል ቀብተው ወደ ላይ ብጥር አድርገው ብቻ ትንሽ ትንሽ ቀባቀባ የሚያደርጉት እሱን ብቻ ደስ ይለኛል። በተለይ እሱ የምትችሉ ሰዎች ንገሩኝ። እና በኮንሲለር ቅንድቤን አስተካክላለሁ። ይሄኛው የሁዳ ቢዩቲ ያለ የነሱን ነው የምጠቀመው። የት አለ መቀበያ? ብስማ እዚህ ቤት ያለቃ ግን ኦኬ ክፉ ሳልናገር አገኘሁት። እኔ የምላችሁ እጄ ላይ ነው የማደርገው። ቶሎ ለመውጣት ቸኩያለሁ። እኔ የምላችሁ ትልቅ ጥያቄ አለኝ ማለት ነው። በጣም በቃ ጥያቄ የሚሆንብኝ ሁልጊዜ አንድ ሰው እንዴት ነው መድኃኒት እንዳደረገባችሁ የምታውቁትኝ? ማለቴ ይሄ መርዝ ምናምን አይደለም፣ ግን ይሄ ምንድን ነው የሚባለው? መተት ምናምን ነው ድግምት እንደሚባል ማለት ነው። እንዳደረገባችሁ የምታውቁትኝ፣ እላያችሁ ላይ እንደተሰራባችሁ የምታውቁትኝ ምንድን ነው? አሳውቁኝ። ኮመንት ላይ ሜትም ያላችሁ ሰዎች አሳውቁኝ። እንዴት ነው በቃ የምትለዩትኝ እነዛ ሰዎች ድግምት እንዳሰሩባችሁ? በጣም ማወቅ የምፈልገው ነገር ነው እና ፕሊስ አሳውቁኝ። ባለፈውም ጠይቂያችሁ የመለሰልኝ ሰው የለም። እና ደግሞ ከተሰራባችሁ ደግሞ እንዴት ነው ከዛ ነገር ላይ የምትላቀቁትኝ? ከዛ ነገር ላይ እንዴት ነው የምትድኑት? በስመ አብ ወወልድ ወመንፈስ ቅዱስ። ቅንድቤ ያስፈራል። መውጣት ስለነበረብኝ ቅንድቤን አንተን አላልኩኝም፣ ቶሎ ለመጨረስ ነው። እና የምጠቀመው ፕራይመር አሁንም ኢዚ ብለሪ የሚለው የሁዳ ቢዩቲ እነሱን ነው የምጠቀመው። ብዙ አላደርግም፣ ትንሽ ነው። ከዛ ፊቴ ድርቅ ብሏል፣ ግን እንትን ስትራይዘር ነው የምጠቀመው ነበር። እንቅልፍ ላይ ነኝ አሁንም በፈጣሪ ስም። እና የዋን ሳይዝ ይሄንን ነው ከላይ እንትን ብላ ቶሎ ካልተቀባሁት ፍርፍር ነው የሚለው ፊቴ ላይ ማለት ነው። ቶሎ እሽት ማድረግ አለብኝ ፊቴ ላይ ቶሎ ነው ማሻ። ቶሎ ካልሆነ ፍርፍር ይላል። ምክንያቱም እኔ በጊዜ እንትን ስለሚለኝ። እና መሰራላችሁ ነገር ካለ የምትፈልጉት ይታያችኋል። እንደዚህ ይሆናል። አልወድም ደግሞ እንደዛ ሲሆን። ፊቴ ላይ እንደዚህ ካዳረስኩት በኋላ አልነካውም። እንደየሰው ይለያያል። ሜካፕ ቅባት የዋን ሳይዝ ሴቲንግ ስፕሬውን ራቅ አድርጌ እንደዚህ ሲሆን ሜካፕ ይቆይልኛል እንደሆነ አላውቅም። ኢዚ ብለር ላይክ ብዙ አይነት ፋውንዴሽን አለኝ፣ ግን ይሄኛውን ዛሬ እጠቀማለሁ። አሁን ነው ከከለሪ ጋር ግን
ነጣ መሰለኝ አበዛውት እንዴ ይብዛም አባቱ የቀጠር ሰይጣን መስዬ ነው የሚሄደው። እና ባለፈው ንገሪና ያላችሁትን ነገር እነግራችኋለሁ። ነጭ ሲተርት ትረስት ፕሮሰስ ይላልና እንዳደነግጡ ምንድነው ደድፋ ምናምን እንዳትሉ መጨረሻውን ማየት ጥሩ ነው። ቶሎ ብዬ ነው እንትን በደንብ ብላይንድ ካረጋችሁት በኋላ እንደብደቡት። ለሌላ ነገር ነው የምትደበደቡት እናንተ ግን በደንብ ደብደቡት። ለማንኛውም ግን ሜካፔን ሰርቼ ጨርሼ ባሳያችሁ ይቻላል። ምክንያቱም እህቴ ደወለች አረፈድኩ መሰለኝ። አይኖ ቢጫ ነገር ሆኗል። ብዙ ጊዜ አንገትና ፊትሽ አይመሳሰልም። አዎ አይመሳሰልም። ምክንያቱም ፊት ሜካፕ ስለተቀባው አንገቴን በቀባ ደግሞ ይመሳሰል። እኔ ደግሞ ብዙ ጊዜ አንገቴን መቀባት አልወድም። ልብስ ላይ ምን ላይ በቃ ሰውነቴ ጭንቅ ይለዋል ማለት ነው። እና ለዛ ነው ቢጫ የሆነ ይመስላል። ግን አስተካክለዋለሁ። ሌላ ጊዜ በደንብ ቁጭ ብዬ ሁሉንም አንድ በአንድ ስሰራ አሳያቸዋለሁ። እና አንድ ቦታ ነው የምትቀመጨው፣ አንድ ቦታ ነው የምቀመጠው። ምክንያቱም ላይቱን ወደዋለሁ። ምን አገባኝ እኔ በደንብ ፊቴን ቆንጆ አድርጎ የሚያሳየኝ ጥርት አድርጎ ቦታው ይሁን እንጂ እየዞርኩ እየተዟዟርኩ ማሳየት ወይም ደግሞ ቦታ እየቀያየርኩ መቀመጥ አላቃተኝም። ግን እዚህ ጋር እንትኑ ጋር ስቀመጥ በጣም ነው በቃ ላይቱ ደስ የሚለኝ ማለት ነው። ለማንኛውም እንደዚህ በደንብ እንትን ካልኩት በኋላ መጨረሻውን ላሳያችሁ፣ ምክንያቱም ሰዓት የለኝም ዛሬ። ቶሎ ቶሎ እየተቀባን አንዳንድ ነገር የጠየቃችሁኝን ማስታውሰውን ላውራ ማለት ነው። ብዙዎቻችሁ የምትጠይቁኝ ያው አንዳንድ ምቀኞቼ መቼስ እኔን ለመጣል በቃ እኔን ስላልቻሉ እኔን ለመጣል የሚጠቀሙበት አንዳንድ ቃል አለ። ስሜ ማጥፋት፣ ብዙ ነገር ስሜ በብዙ ነገር አጥፍተውታል። ግን ያው እኔ አልወደኩም። እግዚአብሔር መቼስ ፈጣሪን ይዛችሁ አትወድቁም። ግን ብዙዎቻችሁ ጥያቄ ምንድነው ልጅ አለሽ ወይ ነው። ቢኖረኝ ማለት ነው እንዴት ከልጄ ጋር እንደማሳያችሁ ማለት ነው። ዝንጥ እያልኩኝ ፏ እያልን እየገባን አሳያችሁ ነበርና ልጅን የሚያህል ነገር የምደብቅበት ምንም ነገር የለም። አስባችሁታል? መቼስ ልጁ ዝም ብሎ ከሰማይ በጣም አባቴ ኖረዋል መቼስ። እና ልጅ የለኝም እያልኩ ልጄን ስክድ ቤተሰቦቼ ምናምን ለኔ ያላቸው ግምት አስቡት። ለሶሻል ሚዲያ ብዬ ለምንድን ነው የምክደው? ልጅ ኖሮት እየታወቀ ገንዘብ የሚሰራ የለም። እኔ ብዙም ጌም ተጫዋች አይደለሁም። እኔ ግን ልጅ ኖሯቸው እየታወቀ ጌም የሚጫወቱ በጣም ብዙ ሰው ሰፖርት የሚያደርጋቸው ምናምን አሉ ሶሻል ሚዲያ ላይ። ልጅ መውለድ እንደ ትልቅ ነገር በአሁኑ ሰዓት የሚታየው ማለት 5 የወለደችው አይደለች እንዴ የ21 ዓመት 22 ዓመት ወንድ ጠብሳ አላስቆም የምትለን ወይም ደግሞ ወንዱ አይደል እንዴ ስንት ልጅ ፈልፍሎ አላስቆም ይለን። በአሁኑ ሰዓት እኮ ልጅ ትልቅ ነገር አይደለም እኮ። እንደዚህ ልጅ ኖሯችሁና ወንድ አይፈልጋችሁም ገንዘብ አይሰጣችሁም እንዳይላችሁ ለወንድ ተብሎ ልጅ እንዴት ይከዳልና ቢኖረኝ አይወሽ በጣም ደስ የሚለኝ ልጆች ደስ ይሉኛል። ልጆች እወዳለሁ እና አንድ ቀን ይኖረኛል ብዬ እንደማንኛውም ሰው ተስፋ አደርጋለሁ። እንደዛ ነው ያለው ነገር፣ እንደዛ ነው። እያስታውስኩ በመሀል ጥያቄያችሁን እመልስላችኋለሁ። እሺ ሜካፔን ተቀብቼ ጨርሻለሁኝ። ጭንቅላቴ ላይ ሴትዮዋን አጥርቅ ያለው ይህንን ፀጉር ከገዛው ሳምንት አይሞላውም። አላውልቀውም። አንዳንዶቻችሁ እኮ እንደ ጋቢና እንደ ብርድ ልብስ ቤተሰቦቻችሁ ከልጅነት ጀምሮ የሾማችሁ ይመስል ለብሳችሁት ነው የምታድሩት የምትውሉት። ስንት ዓመታት አብሯችሁ አንተ ትብስ እየተባባላችሁ የምታሳልፉበት። ገና እኔ ሳምንት አልሞላውም እና የሆነች ቲክታክ ላይ የሆነች ልጅ አይቼ ነው ኦሬንጅ በብራውን ነገር ለብሳ አይቼ። እኔ ብዙ ኦሬንጅ ልብስ የለኝም እና ዛሬንም ለብሳው ቆይ አንዴ ላሳያችሁ። ወይ ሞት የርሳይ መቼስ በፐርፊሞቼ እንደማልደራደር ጠንቅቃችሁ ታውቃላችሁ። ከዛ ሰው እንደፈለገ ነው የሚቀባው መቼስ። እኔ ልቅ አድርጌ ነው የምጠቀመው። አንዳንዴ ታጠብበታለሁ ውሃ ሲጠፋ። እንደውም የተቀባው ዛሬ እና ፀጉር ያለው ነው ወደ ፊት ለፊት ይምጣ ወይስ እና እንደዚህ ነው የምለብሰው። እየተከፈተ አስቸገረኝ እኮ አይ ነው ዩኒፎርም ነው የሚመስለው፣ ግን እኔ ከተመቸኝ እናንተ ምን አገባችሁ። ልጅቷን አይቼ ወድጄው ነው። ለማንኛውም ግን ማለት ነው መተንፈስ አቅቶኛል። ምክንያቱም እንደው አበሻ ብንከሳም ሆዳችን ቦርጫችን አይሄድም የትም አይጠፋም። ለዛ ብዬ ዌስት ትሬነር ላይክ ፋሃር ገላያችሁ ስቲል ቦርጫ አለች። ምንም ማድረግ አይቻልም። ባወልቀው ኮዴ እዚህ ጉልበቴ ጋር ነው የሚዘረገፈው ማለት ነው። እና እቺ ልጅማ አልከፈለችኝም፣ ግን ላስተዋውቅላት በደንብ። ኢትዮጵያ ያላችሁ ሰዎች አይ ቲንክ ሳሲ ሼፖር ነው መሰለኝ እሷ ጋር ማግኘት ትችላላችሁ። እኔ ከሷ አልገዛውም። እኔ የኮሎምቢያ እና የብራዚል ዛንተን የሚሉት አለ የሚሸጡት፣ የእነሱን ያገኘሁት። መተንፈስ አትችሉም፣ መራመድ አትችሉም። ይሄ ግን የተከፈተ አስቸገረኝ። ምንም ቢሆን ግን ለውበት ሲባል እለብሰዋለሁ። መተንፈስ አቅቶኛል ጌታ። እና ይሄን ያለው አቤት ሴት ስንባል እግዚኦ ማርነ ክርስቶስ። በስንት መከራ ነው የወጣሁት። እንቅልፍ አለብኝ ግን በስንት መከራ ወጥቻለሁ። ፋዘር ጋር እየሄድኩ ነው እህቴን ላነሳ እና ሞል በዛው ጉራ ብዬ የሆነ ዕቃ አነሳለሁ። ሌላ ምን አለ እኔ እንጃ። እሷን ጠይቂያት እስኪ መሄድ የምትፈልግበት ቦታ እንግዲህ ታሳውቀኝና ይዣት እሄዳለሁ። እህቴን አግኝቻት ሞል ያለ ነው። ጫጫታ አይሰማችሁ አይሰማችሁ አላፊ ይጋለች እና እንደ አለርጂ ነገር አሟታል። ለዛ ነው ብሏታና እዚህ ቦባቲ አዘን ቁጭ ብለናል። እየዞርን ያለ ነው። እኔ የኮኮናት ነው ሳይ ማንጎ ነው እንትን ያለችውና
ስማም ግን ዛሬ ሰው ብዙ ነው ያለው I don't know why እና አሁን ደግሞ የት ሲዘኝ እንደምትሄድ አላውቅም የወንድ ሽቶ ፈልጌ እና